ሰላም ጤና ይስጥልኝ ጓደኞቼ፣ እንዴት አላችሁ? ሁሉ ሰላም፣ ሁሉ አማን። የጀመናይ ሲዝንን ቪዲዮ አልሰራሁኝም። እኔም ትንሽ ጥርሴን አሞኝ ነበረ፣ ለዛ ነው። እስቲ አንዳንድ ነገሮችን እያወራን እየተወያየን የምናልፍበት ነገር ሊኖር ይችላል ማለት ነው። ጀመናይ ሲዝን ለነማን ጥሩ ነው፣ ለነማን ደግሞ ትንሽ ከበድ ይላል የሚለውን ነገር እዚህ ጋር በጻፍኩት መሰረት የምነግራችሁ ይሆናል። እንግዲህ ከእሳት ከፋየር ሳይን ነው የሚጀምረው። ለምሳሌ እነ ሊዮ፣ እነ ሳጁታሪያስ፣ እነ ኤሪስ ምንድን ነው እያመላከተ ያለው የሚለውን ነገር ማየት እንችላለን። እንግዲህ ለነ ሊዮ፣ ለነ ሳጁታሪያስ ኦር ለነ ኤሪስ ብዙም ጥሩ አይደለም። ብዙም የሚመች ነገር ያየነው ነገር የለም። ፕላስ ደግሞ ለምሳሌ ሳጁታሪያስ ምን እያጋጠመው ነው ብለን ስንዳስሰው ሳጁታሪያስ የሚያጋጥማችሁ ነገሮችን በገዛ ገንዘባችሁ አውጥታችሁ ሰጥታችሁ በዛኑ ልክ የምታገኙት መልስ ጥሩ ያልሆነ ነገር ነው የሚያጋጥማቸው ይላል። እነ ሊዮ ምንድን ነው የሚያጋጥማቸው ስንል እንግዲህ እነ ሊዮ ከፍቅረኛ ጋር ጥሩ ያልሆነ ነገር ሰው ሁሉ የሚመለከታቸው በመጥፎ ነገር፣ ጥሩ ነገር የማይሳካበት ነገር፣ አሉባልታ ወሬ፣ አካባቢው ላይ ጥሩ አመለካከት አለመኖር፣ ከቤተሰብ ጋር ጥሩ ኮኔክሽን አለመኖርን ያመላክታል ይላል። እነ ኤሪስ ምን ያጋጥማቸዋል የሚለውን ነገር ስናይ እነ ኤሪስም ዘሴም ነው። እንደዛው እነ ኤሪስም ብዙም ደስ የማይል ነገር፣ ብዙም የማያስደስት ነገሮቻቸው ሁሉ በሰው ፊት ሲያቀርቡት ጣዕም የሌለው ነገር ሊያጋጥም ይችላል ይላል። ቀጣይ ኤርዝ ሳይን ነው። ኤርዝ ሳይኖች እነ ቶረስ፣ እነ ቪርጎ፣ እነ ካፕሪኮርን ምንድን ነው ብለን ስንል ቶረስ ትንሽ ገንዘብ ያገኛል። ገንዘብ የሚያገኘው ነገሮች ሊፈጠሩ ይችላሉ። ስራ የመስተካከል ሁኔታ ወር ደግሞ አዳዲስ ትዳር እንዴን የሩቅ ሰው ወይ ደግሞ የባል ቤተሰብ የመሞት ወይ ደግሞ የሩቅ ሰዎችን ሀዘን ማየት፣ እነዛ ነገሮች ይፈጠራል ቶረስ ላይ። ቪርጎ በጣም የተቸገረበት ሰዓት፣ በዕዳ ውስጥ የናወጠበት ሰዓት፣ ሜቢ የመኪና አደጋ፣ መታመም፣ የነርቭ ችግሮች፣ እንቅልፍ አለመተኛት፣ የትዳር አጋር ግጭት ውስጥ መግባት፣ በቃ ውዥብዥብ ያለ ይሄ ለመናገር የሚከብድ አይነት ስታፍ እያሳለፋችሁ ነው እና መከዳት፣ በጣም ቪርጎዎች መከዳት ውስጥ ላይ ናችሁ። ቀጥሎ ካፕሪኮርን ነው። ካፕሪኮርን ምን እያጋጠመው ነው ብለን ስንል ካፖች እንግዲህ ህመም፣ ይሄ ላብ ዝፍቅ ማድረግ፣ የጉልበት መርበትበት፣ አቅም ማጣት፣ በሄዳችሁበት መተኛት፣ ፍንግል ማለት፣ እንደዛ አይነት ነገር ውስጥ ነው እና የምታዩት ነገር ሁሉ የማይጥማችሁ ውስጣችሁ ዝም ክፍት ያለበት ሰዓት ነው ይላል። ቀጣይ እንግዲህ ኤር ሳይን ነው ራሱ ጀመናይ፣ ሊብራ እንዴም ደግሞ አኳሪያስ። እነሱስ ምን ላይ ናቸው ብለን ስንል እንግዲህ አኳሪያሶች ቤት የመቀየር ህይወት የመቀየር ነገሮችን ብሩህ አድርጎ የመታየት ነገር፣ ዙሪያቸውን መቃኘት ውስጥ ላይ ናቸው ይላል። ቪርጎ ያሳለፈው ጊዜያቶች፣ ይሄ ቶረስ ታይም ላይ ያሳለፈው ጊዜያት በጣም የከፋ ችግር ውስጥ መግባት፣ ጥሩ ያልሆነ ነገር ላይ ነበረ። አሁን ግን ስፔሻሊ እየተስተካከለ ነው ይላል። ቀጣዩ ራሱ ጀመናይ ነው። ጀመናይ ድብር፣ ክብድ የማለት ነገር ውስጥ ላይ ነው ይላል። ቀጥሎ ያለው ወተር ሳይን ነው። ወተር ሳይን ላይ በደንብ እንድናወራበት እፈልጋለሁ። ቢካዝ ወተር ሳይን አንዱ ከባዱ ኮከብ ከባዱ ታይም ላይ ነው እና ከካንሰር ስንጀምር ካንሰር እጅግ በጣም የታመመበት ሰዓት፣ ይሄ ሰውነት የማንቀጥቀጥ በሽታ የሚያጠቃበት ሰዓት፣ በጣም የምትጠብቁት ነገር፣ ረዥም ዓመት የጠበቃችሁት ነገር ስሜት አልባ መሆን፣ ባዶነት መሰማት፣ ሰዎችን መለማመጥ፣ በቃ ማድረግ እያቻላችሁ አለማድረግ፣ ይሄ የመሰበር አይነት ስሜት ውስጥ ላይ ናቸው ይላል። ስኮርፒዮ
ፕሊዝ እችን ወር በደንብ እስከ ሰኔ 12 ድረስ ያለችው ወር በደንብ ልትጠነቀቋት ይገባል ማለት ነው። የተጭበረበረ ገንዘብ እናንተ ጋር ሊመጣ ይችላል። ብድር ውስጥ ገብታችኋል ይላል። አዲስ ስራ ጀምራችኋል ይላል። የወጪ ጊዜያችሁ ነው ይላል። ልትታሰሩ ትችላላችሁ ይላል። ብዙ ጊዜ ለስኮርፒዮ ጀመናይ ጥሩ አይደለም እና ሲዝኑ ማለት ነው። ልትታሰሩ ትችላላችሁ ይላል። እሷን በደንብ አድርጋችሁ ማጣራት መቻል አለባችሁ። ድግስ ተጠርታችሁ ነበር አልሄዳችሁም፣ እዛ ድግስ ላይ እንኳንም ያልሄዳችሁ ይላል። መንፈሳችሁ ጥሩ አይደለም። ደመነፍሳችሁ እየነገራችሁ ነው። ውስጣችሁ የሚነግራችሁ ነገር አለ። ግን በጣም ደስ የሚለው 6ኛ ወር ላይ ልክ ካንሰር ሲገባ የሚገርም ለውጥ ነው ያለው። በቃ በጣም የሚገርም ማለት ነው። ባይዘዌ ለቪርጎም ነው በጣም የሚገርም ለውጥ ነው። ለስኮርፒዮ የሚገርም ለውጥ ነው የሚመጣው። ካንሰር ሲዘን ላይ ጥሩ የምትሉት መንገድ ሊኖር ይችላል። ከምታውቁት ከቅርብ ሰዎች ስኮርፒዮ ብድሮች ጠይቃችሁ አግኝታችኋል። ያው ስኮርፒዮና ገንዘብ አይተጣጣም፣ መያዝ ነው እንጂ የማይችለው። መንገዶችን በደንብ አድርጋችሁ እየፈለጋችሁ ነው። በቃ በምን ራሴን ላስተካክል፣ በምን ራሴን ልለውጥ የሚለውን ነገር በደንብ አድርጋችሁ እየፈለጋችሁ ይላል። ቀጥሎ ፓይሰስ ነው ያለው። ፓይሰስስ ምን ላይ ነው ብለን ስንል ፓይሰስ እጅግ በጣም ሰዎችን በማማከር ውስጥ በፍቅረኛ ደረጃ የመለየት ነገር አለ። ባለትዳር የሆኑ ፓይሰሶች ብዙ ቤታቸው ውስጥ ያለመጣጣም ነገር አለ። ለሰዎች ማድረግ ለምሳሌ የፓይሰስ ባል ፓይሰስ የሆነ ሴት ኦር ፓይሰስ የሆነ ወንድ ሚስታቸው ወይም ደግሞ ባላቸው ለሌላ ሰው ማድረግን አይነት ነገር፣ ቤት ውስጥ መበደል አይነትን ነገር፣ ጭንቀት ውስጥ ላይ ናችሁ። ስለ ልጆቻችሁ በጣም የምትጨነቁበት ታይም ነው። ምን ማድረግ አለብኝ? ሰው ሀገር ያላችሁ ፓይሰሶች ወረቀታችሁን ሳታውቁ የተከነሰላችሁ ልትኖሩ ትችላላችሁ። የተበላሸባችሁ ልትኖሩ ትችላላችሁ እና በብዙ እንባና በብዙ ትካዜ ውስጥ እያለፈ ነው ፓይሰስ ይላል እና እንግዲህ ስኬትም አለው ይላል። ስኬትም ከበስተኋላ የሚመጣ ነው። ተስፋ እንዳትቆርጡ በማለት አሳስባለሁ ማለት ነው። እንግዲህ ይሄንን ይመስላል። ቀጣዩ በደንብ አድርገን የምንጫወትበት ታይም ይመጣል ማለት ነው። ዩቲዩብ ከፍቻለሁ። ብሌን BLEN 80 ረዣዥም ቪዲዮ በየወሩ እዛ ላይ የምታገኙ ይሆናል። የዩቲዩብ ስም ብሌን ሚዲያ ይላል። ነስር ነው ሎጎዬ። ብሌን BLEN እዚህ ጋር ጽፍላችኋለሁ። እሱን እየገባችሁ ሰብስክራይብ እያደረጋችሁ ሞር ረዣዥም ቪዲዮ ደግሞ እዛ ላይ ልታገኙ ትችላላችሁ። የምናገረው ነገር ትክክል ከሆነ ከጣማችሁ በኮሜንት እንገናኝ። አደራ ሰብስክራይብ በማድረግ ረዣዥም ቪዲዮ እዛ ላይ ለቃለሁኝ። ብዙ ነገሮችን አብረን እንሰራለን። ቴንክ ዩ ሶ ማች። በጣም ነው የማመሰግናችሁ። ባባይ ዋጓ